እሺ ይኸው አሁን ተከታተለ ማለት ነው። አዎ እየተከታተለ ነው እንጂ አልተከታተለም እንጂ ገና ነው። ገና እየተከታተልኩ ነው። እሺ አሁን ከሰሉን ታዲያ ቀስ እያላችሁ ነው። ከሰሉ ተወደደ እኮ እናንተ ጋር ርካሽ ነው እንዴ? የኛ ጋር ዝንብ ስላሸገረ የሱ ዋጋ ነው። አዎ ለዛ ነው። አዎ አረ የዝንብ እኮ መድኃኒት አለ። ምን መድኃኒት? የበረሮና የዝንብ የሚባል መድኃኒት የሚባል አለ። አራተኛ ላይ ወጣ አትገዛም እንዴ? አረ አራተኛ ላይ ይቆጣሉ። አረ ማንም አይቆጣም። ይቆጣሉ እንጂ አንተ ደግሞ ቶቶቶ እሱን አትናገር። ይሄ ጫት ስንት ነው ለጊዜው? ጫት ስንት ነው? 130 ብር እንደምትቅመው 130 ብር 130 ብር ብቻ። እኛ ጋር እኮ 200 ነው። አረ ጉድ እርሻ አላችሁ? አዎ እርሻ አለን። ላኪን እርሻ ላይ ረካሽ ነው። ከተማ ሲወጣ ውድ ነው። ነው እንዴ? በፍሬ ነው የምንሸጠው። በፍሬ? አዎ በፍሬ። በቃ እናንተ በግራም ሆኖ በቃ አዲስ አበባና ውጭ ሀገር ሆናችሁ እንጂ። አዎ እንደዛ ነው። በግራም። አዎ እንዴት ናችሁ ታዲያ? እናንተ ስራስ ምን ይመስላል? ስራዬ ለኛ እንደዚህ ነው። በእናትህ ከሰል መቀጣጠል ብቻ? ከሰል? አዎ ከሰል ተቀጣጠለን። ከዛ ጥቅም አላችሁ ማለት ነው። ጭስ ምናምን አጭሰን ዝንብ ምናምን አበራረን። ከዛ በኋላ እኮ ነው የሚቀመው። አገራችሁ የት ናችሁ? አገራችሁ? አዎ የት ሀገር ናችሁ? ደቡብ አፍሪካ። ለጊዜው ደቡብ አፍሪካ ያላችሁትስ? ደቡብ ውስጥ ደቡብ ምንድን ነው የሚባለው? እኛ አርባ ምንጭ አይደለም። እሺ ወደ ጋምቤላ አይመስልም? የኛ ትንሽ አትመስሉም? ኧረ እኔ እመስላለሁ። በቋንቋ አትመስሉም። እውነቴን ነው። ኧረ ተወጋችሁ። የኛ እኮ ጥቁራችሁን ስለሆነ ጥቁር ነገር እንወዳለን። ለዛ ነው። አዎ ልክ ብለሃል።